ተወለደች። አኔሊዝ ሚሼል በ1952 በጀርመን ባቫሪያ ተወለደች። ቤተሰቧ እጅግ እምነተኛና ካቶሊካዊ ነበሩ። ጸሎት በየዕለቱ ነበር። ኃጢአት ከፍተኛ ፍርሃት ነበር። አኔሊዝ ዝምተኛ፣ ትሁት እና ጥበበኛ እንዲሁም አስተዋይ ሴት ነበረች። አስተማሪ መሆን እንደምትፈልግ በ16 ዓመቷ ተናግራ ነበር። በ1968 በድንገት ሰውነቷ ጠነከረ፣ መንቀሳቀስ እንዲሁም ከአንድ ቦታ ወደ አንድ ቦታ መሄድ አልቻለችም። ከዚያም ወደቀች። በዚህ የተደናገጡት ቤተሰቦቿ ወደ ጤና ጣቢያ በመውሰድ ለዶክተሮች ያሳዩት ሐኪሞች የአንጎል ስር እብጠት ማለትም ኢፕሌፕሲ አሉ። መድኃኒትም ሰጠዋት። ግን እንደጠበቁት መድኃኒቱ ሊያሽላት አልቻለም። በሚገርም ሁኔታ እብጠቱም መንቀሳቀስም የቻለች አልነበረም። ምዕራፍ 2 ድምፆች። አኔሊዝ እናቷን አንድ ቀን እንዲህ አለቻት፣ እነሱ የተመለከቱኝ ነው በሚል በድንጋጤ ስሜት ሆና ለእናቷ ነገረቻት። እናቷ ግን የጭንቀት መስዋዕት ነበር፣ ብዙም ቦታ ሰጠው አልነበረም። ነገር ግን አኔሊዝ ጥቁር ጥላዎች ማየት ጀመረች። የቅዱሳን ምስሎች ፊታቸው ሲቀየር ትናገርም ነበር። ብዙ ድምፆችም ተሰማ ነበር። እነሱም ይሰድቧት ነበር። አንቺ የተረገምሽ ይሏትም እንደነበር ሚሼል ትናገራለች። በዚህ የተደናገጡት ሐኪሞች የተለያዩ መድኃኒቶችን ሰጥቶ ቢሞክሩም ለውጥ ግን ሊመጣ አልቻለም። ቅዱስ ነገር መፍራት። ምዕራፍ 3 አኔሊዝ ቤተ ክርስቲያን መግባት አትወድም ነበር። ቅዱሷ እንደሚያቃጥላት ትናገር ነበር። መስቀል በአጠገቧ ሲቀርብ በግርም ትጮህ ነበር። ትልቅ አስፈሪ እንደ ወንድ ድምፅ አንዳንዴ መሬት ላይ ትወድቅና እንደ እንስሳ ትጮህ ነበር። በቀን ከ500 እስከ 600 ጊዜ ስኳት ትሰራ ነበር። ጉልበቷም በጊዜው በጣም ተጎድቶ ነበር። አንድ ነገር እያስገድደኝ ነው ትልም ነበረ። ምዕራፍ 4 ኤክሶርሲዝም። በ1975 ቤተሰቧ ወደ ካቶሊክ ቤተክርስቲያን ቢወስዷትም ከቤተክርስቲያኗ ተከልክለው ነበር። ከሴፕቴምበር 1975 እስከ ጁላይ 1976 67 ጊዜ የተጸለየባት ቢሆንም ምንም መፍትሄ ልታገኝ አልቻለችም። በጊዜውም የመቅጃ እና እንዲሁም ድምጿ ሲቀየር የነበረውን የሚያሳየውን ምስል ዶክመንት ተደርጎ እንደተቀመጠ ቤተሰቦቿ ይናገራሉ። 6 አጋንንቶች በውስጤ አሉ ትልም ነበር። መጾም አጋንንቶችን ያወጣል ብላም ታምን ነበር። ግን እሷን አደከማት። ምክንያቱም በምትጾምበት ሰዓት ምግብም ውሃም ስለማትጠቀም ሰውነቷ እየደከመ መጣ። በመጨረሻ ምዕራፍ 5 በ1976 መካከል አኔሊዝ እጅግ ቀጭንና ደካማ ሴት ሆነች። ኪሎዋን 30 ኪሎግራም ትመስል እንደነበር መረጃዎች ያሳያሉ። ጁላይ 1976 አኔሊዝ ሚሼል በቤቷ ሞተች። የሞቷ ምክንያት ረሃብና የውሃ እጥረት እንደነበር፣ በ23 ዓመቷም እንዳረፈች መረጃዎች ያሳያሉ። ተመልካቾቻችን እንግዲህ የአኔሊዝ ሚሼል ይኸው ታሪክ ይህን ይመስላል። የእናንተ እውነትስ እሷ ሰይጣኖች ነው የገድሏት ወይስ ቤተሰቦቿ? ጥያቄው ለእናንተ ትቻለሁ።
ላይክ፣ ሳብስክራይብ እንዲሁም ሼር በማድረግ የዚህ ቻናል ቤተሰብ ሁኑ። አመሰግናለሁ።